ሰላም ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምን አስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ እንግዲህ እንደምታውቁትና እንደምትሉት በክፍል 7 ብዙ ነገር ተምረንበታል። ዛሬ ደግሞ በክፍል 8 ይዤላችሁ የመጣሁት መንፈሳዊ ተከታታይ የአዳም ልጆች የሚል ድራማ ነው። እህት ወንድሞቼ እንደተማራችሁበትና ብዙ ትምህርት እንዳገኛችሁበት ተስፋ አለኝ። ኮሜንት አስተያየታችሁንም ኮሜንት ላይ አስቀምጡልኝ ማለት ነው። ሀሳብ አስተያየታችሁን። ራማ ከቤት ወጥቶ ነበር መኪና ላይ ከፍቅረኛው ጋር እየሄዱ ፍቅረኛው ምን ነው እኔንም እንደ ወንድም ልትገለኝ አሰብክ እንዲህ ብላ ስትናገረው ማሰብ አያስፈልገኝም። ይህን ማለት እንግዲህ ምን ማለት ነው? ለምጄዋለሁ፣ ስለዚህ ችግር የለውም እንደማለት ነው። ከዛም መኪናውን ሲነዳ የነበረው ሹፌር በጣም ደነገጠና እጁ ሲንቀጠቀጥ ምን ነው እጅ ተንቀጠቀጠ የሙት ነገር ሲነሳ ብላ ተናገረችው። ከዛ መንገዳቸውን ቀጠሉ። በጎን ደግሞ ሻንቆ ሂደህ ገንዘቡን እማታመጣው የሚፈዝ ሰው እኔ አልወድም፣ ወደኋላ የሚጎተት ሰው አልወድም እያለ በጎን ይጨቀጭቀዋል። በጎን የወንድሙ ሀዘን ውስጡ አልወጣለትም። ከዛ ከቤተሰቦቹም የቤተ ክርስቲያን ሰው እግዚአብሔርን ሲያገለግል የነበረ ሰው ዛሬ ላይ መጠጥ እየጠጣ ሰውን እንዲገል ሲያስፈራራው ሰውን ግደል እያለ ሽጉጥ መሳሪያ ሲሰጠው ይሄ ልጅ ግራ በተጋባ መንፈስም ሆኖ የስጋ ህይወቱን ስላስቀደመ ደስተኛ የሆነ ይመስል ግን ውስጡ ምንም ደስተኛ አይደለም። እና ሻንቆ ግን አውሬና ተንኮለኛም ስለሆነ በብዙ ነገር ጥላት መቼም በብዙ ነገር ነው ሊያሸንፍ የሚችለው። በተንኮልና በማጭበርበር ነው መቼም ሰዎችን ሊያሸንፍ የሚችለው እንጂ በሀቀኝነት መቼም ቢሆን አሸንፎ አያውቅምና ሁሌም ያጭበረብረዋን ያልሆነ ስብከት እያመጣ ይሰብከው ነበረ። እና ደግሞ መንገድ ላይ የቆመ ከቤተ ክርስቲያን የሚወጡ ሰዎችን ወደኛ ኑ፣ የኛ ደስታ ህይወት አለ፣ ምን ይላል መሰላችሁ መጽሐፍ ቅዱስ ላይ ተደሰቱ፣ ሀዘንን አታብዙ እያለ ያልሆነ ፍልስፍና ያመጣል። ከዛም በር ላይ ቆሞ የራማና የእዝራ እህትን ከሷ ተጠግቶ እንዴት ሆንሽ? ተጽናናሽ ወይ? እናትሽስ እንዴት ናት? ተጽናናሽ ወይ? አይዟችሁ ተጽናኑ፣ ሀዘን አታብዙ፣ በመጽሐፍ ቅዱስ እኮ እንደዚህ ይላል እያለ ይሰብካል። የሚያጽናና መስሎ ጥላት በዘዴ ነው ሊገባ የሚችለው። ብዙ ጊዜ ታይታችሁ ከሆነ ተአምራት ላይ ገድላት ላይ ታችሁ ከሆነ በተለይ የቅድስት ክርስቶስ ሳምራን ገድል የሚያነብሰው ቅዱስ ሚካኤልን ተመስሎ ይመጣል። እኔ ቅዱስ ሚካኤል ነኝ እያለ በመነኩሴ ሆኖ ሰዎችን ሊያሳስት ይመጣል። ስለዚህ እንዳይደንቃችሁ እንዳይገርማችሁ መልአክ መስለው ይቀርባሉ። መልአክ መስለው ይቀርባሉ፣ ግን መልአክን ሊመስሉ አይችሉም። ስለዚህ መጠንቀቅ ያስፈልጋል። ጠላት የሚገባው ጥሩ ሰው መስሎ መልካም ነገሮችን የእኛን ነገር ስብከት ይዘው ነው የሚመጡት እንጂ በቀላሉ ነገር ሊሸነፉና ሊሉ አይችሉም። ስለዚህ ሲዋጉ እኛም መዋጋት አለብን። እኛም ታላቅ መሳሪያ ይዘን ማሳፈር አለን። እነዛ ልጆች ጠጋ ብሎ ከጓደኞቿ ጋር ነው ከቤተ ክርስቲያን ደርሰው ሲወጡ ነበር ያገኛቸው። ሲያገኛቸው ግን ያልሆነ ስብከት ሲሰብካቸው እነሱ ግን እግዚአብሔር ልቦና ይስጥህ፣ ማንኛው መጽሐፍ ነው እንደዚህ የሚለው? ያልሆነ በጭንቅላት ያለ ሀሳብ እያመጣ ያልሆነ ነገር አትናገር ብለው ረግጠው ሲሄዱ በጣም ተበሳጭ፣ ፊቱ ተቀያየረ። አንድ ቀን ወደ እኔ ከእጄ እንደማስገባቸው እንዳትዘነጉ እያለ መፎከር ጀመረ። ከባዶ መሀል ላይ ሆኖ ማለት ነው። እንግዲህ ከቤተ ክርስቲያን ያሉትን ወጣቶችን ልባቸው ተሸፍቶ ወደ ጨለማ እና እነዛ እያለ በጣም ይበሳጭና ይር ነበረ። በጎን ደግሞ ራማ ውስጡ ተጨንቆ ያልሆነ ቦታ ላይ አንድ ጊዜ መጠጥ ቤት፣ አንድ ጊዜ ደግሞ ቡና ቤት ይገኛል። እዛም ጊዜ የሚያቅበዘብዘዋል። መቼም የሰውን ነፍስ የገደለ ሰው ሁሌም እንደተቅበዘበዘ ነው። ስለዚህ ራማ ጥሩ ልጅ የነበረ መንፈሳዊ ተማሪ የነበረ በጣም አሁን አደገኛ ላይ ሆኖ ቁጭ ብሏን ወደ መጥፎዎቹ መንገድ ተጉዞ ማለት ነው። ስለዚህ
የሻንቆ የነ ራማ ጓደኞች የሚሆኑ ደግሞ ሻንቆን ለማስደሰት እሱ ገዣቸው ስለሆነ ከመሰባሰቢያቸው ቦታ ላይ ሆነው 3 ሆነው ዛሬ የሆነ ከባድ ነገር መስራት አለብን፣ እንደ ቀድሞ ከቤተ ክርስቲያን ደጃፍ ላይ ሆነን ባልሆነ በሐሰት ምስክር እየመሰከርን ጥሩ ነገር አለ እያልን ሰዎችን ወደኛ ማንጣት አለብን፣ ወደ ቤተ ክርስቲያን እንዳይሄዱ ማገድ አለብን፣ ስልጣናችንን ማጠናከር አለብን ብላ ስትናገር እንዴት ነው ይሄን ማድረግ የምንችለው ሲል እንደ ቀድሞ ጥሩ ነገሮችን ስለ መጽሐፍ ቅዱስ አንዳንድ ነገሮችን ጣል እያደረግን ሰዎች ወደኛ እንዲመጡ ማድረግ እንችላለን ብላ ተናገረች። ከዛ ወንድምየውም እሺ እንደዛ ከሆነ ሁለተኛው ደግሞ ከባድ ገንዘብ ያላቸውን ሀብታም የሆኑትን ሰው እያየነ እነዛን እያስወገድን መስረቅ ነው ብላ ትናገራለች። ከዛም ያን እንደዛ ብላ ከተናገረች እና ካለች በኋላ በጣም በሚገርም ሁኔታ ውስጣቸው በተነካ ሁኔታ ሆነው ወይ ጉድ እሺ ብለው ዝም አሉ። ያንን ሰው ሻንቆን ለማስደሰት ነው እንደዛ አይነት ነገር ያቀዱትኝ። እንዳቀዱትም አደረጉት። የተወሰኑ ሰዎችን ልባቸው የሚወላወል ወደ ቤተ ክርስቲያን ስትሄዱ ልቡ የወላወለ ሰው ከሁለቱም ሳይሆን ነው የሚቀረው። ከዚህኛውም አይሆንም። እንደውም ማክሰኞ ላይ ምዕራፍ 5 ላይ ነው አርጋኖ ላይ ያለላችሁ አርጋኖ መጽሐፍ ላይ እመቤታችን ላይ የሚደረስ ቁጥሩ ይቅርታ አድርጉልኝና ባልሳሳት ስንት ቁጥር ላይ እንደሆነ አላውቅም። በአፉ እንጀራ ይዞ የሚሄድ አንድ ውሻ ነበረ። አንደኛው ውሻ ከኋላ ይከተለው ነበር። ሁለቱም እየተሯሯጡ ከውሃ ዳር ደረሱ። ከውሃ ዳር ሲደርሱ ግን ከውሃው ዳር ላይ ጥልማሞቱን ከውሃው ውስጥ አየ። በአፉ እንጀራ ይዞ ሲሄድ የነበረው ውሻ ማለት ነው። ከዛ በአፉ የነበረውን እንጀራ ትቶ ሌላ ነገር ከዛ ያለ መስሎትኝ ያንን ለመቀማት ወደ ውሃው ውስጥ ገባ። ግን የራሱ ጥልማሞት ስለነበረ ከኋላ የነበረው አነሳው ማለት ነው። ስለዚህ ይህንም ያንንም ሳያገኝ ከሁለቱም ሳይሆን ቀረ ማለት ነው። ስለዚህ በውስጣችሁ እየተወላወላችሁ ወይም ጥርጣሬ ያሳደራችሁ የምትጸልዩ ከሆነ ወይም ወደ እግዚአብሔር ደጃፍ የምትሄዱ ከሆነ ከሁለቱም ሳትሆኑ ትቀራላችሁ ማለት ነው። ስለዚህ እንደዚህ አይነት ሰዎች ሁለት ልባ የሆኑ ስለሆነ ሲጸልዩ ሲሉ የነበረው ወደ ስጋዊ ሕይወት ያዘነብሉና ለጥላት እጅ ይሰጣሉ ማለት ነው። በቀላሉ ጥላት ደግሞ የሚያሸንፍበትንና የሚልበትን ዘዴ ይጠቀማል። ስለዚህ እናንተ ደግሞ የነቃችሁ መሆን አለባችሁ ማለት ነው። ከዛም በመቀጠል እንደዛ ብለው የተወሰኑ ሰዎችን አንጥተው ለሻንቆ አስረከቡትኝ። እሱም በጣም ደስ ይላል፣ አቀባበል አድርጉላቸው ምናምን ብሎ ቁጭ አለ። ከዛም የቤተ ክርስቲያን ላይ ሆነው እዝራ ምን አይነት ልጅ እንደነበረ፣ እንዴት አይነት ትሁት ልጅ እንደሆነ፣ የቤተ ክርስቲያን አገልጋይ እንደሆነ መንፈስ ተማሪዎች የሚማሩ ልጆች መንፈሳዊ ሰንበት ተማሪዎች አብረውት የነበሩት የእሱማ በጣም መልካም ልጅ ነበረ፣ እንዴት ወንድም በወንድሙ ላይ ይጨካከናል ብሎ አንዱ ልጅ ሲናገር እንኳንስ ወንድም በወንድሙ ላይ ቀርቶ በስጋ ወንድሙ ላይ ቀርቶ ክርስቶስንስ በ30 ብር አይደለን የሸጡትን? ወገኖች መንቃት አለብን። የነቃን እንሁን። ብዙ የቤተ ክርስቲያን ልጆች አገልጋዮች እየጠፉ ነው። አገልጋዮች ወዳልሆነ ወደ ተሳሳተ መንገድ እየሄዱ ነው። ስለዚህ እነዚህን ሰዎች መክረን ዘክረን መመለስ አለብን። ሕይወታችንን ወደ ክርስቶስ እናድርግ። አንገታችንን ለመቀላት ሁሌም የተዘጋጀን ነው። የመጣው ቢመጣ አንገታችንን ለሰይፍ መስጠት አለብን። ቅዱሳን መላእክት እንዳደረጉት፣ ጻድቃን ሰማዕታት እንዳደረጉት እኛም ሕይወታችንን እንሰዋለን ብለው ተማከሩ አሉ። እግዚአብሔር ይርዳን። እንግዲህ የእሱማ በጣም መካሪ እኮ ወንድማችን ነው። ስንሳሳት የሚመክረን ነበር። ነፍሱን ይማረው በማለት አዝነው እርስ በራሳቸው ተመካክረው አሁንም የነቃን እንሆን ብሎ እርስ በራሳቸው ተመካከሩ፣ ተነጋገሩ። ግን
ጥላት ሰው ይመድባል። ዲያቆን ነኝ ብሎ የገባ በመሀላቸው አለ። አይ እንደዛ ሳይሆን ይሄ ቢሆን ይሆን ነው። ሀሳባቸውን ለመቃወም ራሱ ይከጅላል። ግን እነሱ የነቁ ስለሆኑ እንዴት እግዚአብሔር ከጎናቸው ስለሆነ ለክፉ ነገር አጋልጦ አይሰጣቸውም። ስለዚህ ሁሌም ደግሞ በዙሪያችን ያለውን ነገር መመልከት ማየት ያስፈልጋል ማለት ነው። በቤተ ክርስቲያንም ሆነው አባ በሚያምር ደስ በሚል ውስጥን በሚመስጥ ልጆች የነቃችሁ ሁኑ። ሁሌም ደግሞ ስህተት ላለመርሳት የመጽሐፍ ቅዱሶችን ጥቅስ እያነሳ የቅዱሳን መላእክት ገድላቸውን እየጠቀሰ እንዴት ብለው እንደተጋደሉ እየመከረና እየጠቀሰ እያለ ብዙ ነገሮችን ያስተምራቸዋል። እናቱ የእዝራ እናትና እህቱም አብረዋሉ። ብዙ ሆኖ ልባቸው ተመስጦ ደስ እያላቸው ነው የሚሰሙት። አባም ደስ በሚል አንደበት የክርስቶስን ቃል እያሰማ ይሰብካቸው ነበረ። ስለዚህ እነሱ ግን መጠጥ፣ መጨፈር፣ መደሰት፣ ሰውን ማጥፋት፣ የሰውን ገንዘብ መስረቅ፣ በጉልበታችን ሰርተን ጥረን እንብላ ይሉ እነ ሻንቆ እስከነ ግብር አባሮቹ ማለት ነው። ደግሞ ሰዎችን ኑ እያለ ወደ ቤተ ክርስቲያን የሚሄዱትን ኑ ወደ እኛ ጋር ደስታ አለ፣ ሳቅ አለ፣ ተጨቁናችሁ አትኖሩም፣ አትከፉም፣ ሁሌም እየሳቃችሁ ነው የምትኖሩት፣ በምድር ላይ ስቀህ ኑር ነው የሚለው። ተከፋ ይላል እንዴ? ተከፋ አይልም እያለ በመጀመሪያ ላይ ከእጁ እስከሚያስገባ ድረስ ለስለስ ባለ ቃላት አንዳንድ ጥቅሶችን እየጣለ ነው የሚያመጣቸው። ወደ እሱ ከገባ በኋላ ግን ይሄን አድርጉ፣ ይሄን አታድርጉ በማለት ባልሆነ ንግግሮች ነው የሚመክሯቸው። ስለዚህ እህት ወንድሞቼ ይህ መንፈሳዊ ተከታታይ የአዳም ልጆች የሚለው ብዙ ነገሮች እንድንማርበት ያደርጋል። የምትከታተሉ ልጆች ካላችሁ ብዙ ነገሮችን ትምህርት ትወስዱበታላችሁ። የማትከታተሉ ካላችሁ ደግሞ ይህን መንፈሳዊ ሕይወት እንድትከታተሉት በአክብሮት እንጠይቃለን። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ በተሳሳትኩና ባጓደልኩ ደግሞ ወይም ማስተካክለው ነገር ካለ ይህንን አስተካክል፣ ይህ ነገርሽ ጥሩ አይደለም እያላችሁ ኮሜንት ላይ አስቀምጡልኝ። ስለነበረው ቆይታ እግዚአብሔር አምላክ የመከረን የዘከረን ክብር ምስጋና ይድረሰው። እህት ወንድሞቼ ከልብ ነው የማመሰግናችሁ። ጫጫታ ደግሞ አንዳንድ ጊዜ ጫጫታ ይገባብኛል። ያው በስደት ላይ ስንኖር ብዙ ነገሮች አሉና እንግዲህ ከነዛ ጫጫቶች ለመራቅ ወይም ደግሞ እነዛን ነገሮች ለመቅረፍ እሞክራለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቦች በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ቀን።